በየቀኑ ሻወር እንደምትወስጂ ጥርስሽን እንደምትቦርሽና በቂ ውሃ እንደምትጠጪ አውቃለሁ። እንኳን ደስ አለሽ፣ ሰው መሆንሽን አረጋግጠሻል። ነገር ግን ያችን ሴት መሆን ንጹህ ከመሆን በላይ ነው። ማንም የማይናገራቸው ግን ሁሉም ሰው የሚያስተውላቸው ረቂቅ ዝርዝሮች ላይ ያተኩራል። ምክንያቱም ግባችን ዝም ብሎ ንጹህ መሽተት አይደለም። ግባችን ልክ ከባለ 5 ኮከብ ስፓ እንደወጣሽ ውድና ማራኪ መሽተት ነው። ዛሬ ማንም የማይነግርሽን 5 የንጽህና ሚስጥሮች ያሳይሻለሁ። እነዚህን 5 ዘዴዎች አቀናጅተሽ ከተጠቀምሻቸው ውጤቱ አስገራሚ ነው። በተለይ የመጨረሻው ዘዴ ታሪክሽን ሙሉ ለሙሉ ይቀይረዋል። ስለዚህ እስከ መጨረሻው አብረሽኝ ቆይ። ዝግጁ ከሆንሽ ወደ መጀመሪያው ሚስጥር እንለፍ። ሚስጥር 1 የአንገትሽን ሜን ካራክተር መሆን አረጋግ። ብዙዎቻችን ለፊታችን ሰዓታትን እናጠፋለን፣ እንታጠባለን፣ ክሬም እንቀባለን። ነገር ግን መላ ሰውነታችንን ተሸክሞ የቆመውን አንገታችንን ሙሉ ለሙሉ እንረሳዋለን። የአንገትሽ ቆዳ ከፊትሽ ይልቅ በጣም ስስና ስሜታዊ ነው። በተለይ በአንገትሽ ዙሪያና ከጆሮች ጀርባ ያለው ክፍል በቀላሉ ላብን፣ የሽቶ ቅሪትንና ባክቴሪያን ስለሚይዝ የማይታወቅ መጥፎ ሽታ ሊያመጣ ይችላል። ምናልባት የአንገትሽ ቀለም ከፊትሽ ጋር የማይመጣጠን ከሆነ ወይም ከጆሮች ጀርባ ያለው ንጽህናሽን ካልጠበቅ በፍጹም አትደንግጪ። በቀላሉ መፍትሄ አለው። ይህን ለማስተካከል እነዚህን 2 ደረጃዎች ተከተይ። ደረጃ 1 በሳምንት 1 ጊዜ ለስላሳ ስክራብ በመጠቀም አንገትሽንና ከጆሮሽ ጀርባ ያለውን ክፍል በክብ ማሳጅ አድርጊ። ይህ ሽታ የሚያመጡ ቆሻሻዎችን ያጸዳል። ደረጃ 2 ሚስጥራዊ ግላይኮሊክ አሲድ። ይህ የቆዳሽ ተአምር ነው። በየምሽቱ ጥቂት ግላይኮሊክ አሲድ አንገትሽና ጆሮሽ ጀርባ ላይ ተቀቢ። የጠቆረውን ቆዳ ያነጻል፣ ሽታ የሚያመጡ ባክቴሪያዎችን ይገላልና ቆዳሽ ልክ እንደ ህፃን እንዲለሰልስ ያደርገዋል። ከዛሬ ጀምሮ የቆዳ እንክብካቤሽ መንጋጋሽ ላይ እንዳያበቃ አድርጊ። አንገትሽም ትኩረት ይገባዋል። ሚስጥር 2 የጸጉርሽን ቆዳ ፒኤች አቻች። ጸጉርሽን በየቀኑ እየታጠብሽ አሁንም ቶሎ ቅባት ይይዛል ወይም ደግሞ ያሳክክሻል? ብዙ ጊዜ ችግሩ የጸጉርሽ አይነት ሳይሆን የጸጉርሽ ቆዳ የፒኤች ባላንስ መዛባት ነው። እዚህ ጋር ነው ትልቁ ስህተት የሚፈጠረው። ብዙዎቻችን ሻምፑ ስንቀባ ሙሉ ጸጉራችንን እንደ ልብስ ሻምፖ እንለቀልቀዋለን። ይህ ግን ስህተት ነው። ሻምፖ የተሰራው ለጸጉርሽ ቆዳ እንጂ ለጸጉርሽ ጫፍ አይደለም። ስለዚህ ሻምፑን በቆዳሽ ላይ ብቻ አተኩረሽ ማሳጅ አድርጊ። ጫፉ ላይ ያለውን ቆሻሻ ሻምፑን በውሃ ስትታጠቢው በሚወርደው አረፋ ብቻ ይጸዳል። ነገር ግን የምትጠቀሚው ሻምፑ በጣም ኃይለኛ ከሆነ የቆዳሽን አሲድነት አጥፍቶ ለባክቴሪያና ለሽታ ያጋልጠዋል። ይህንን ለማስተካከል በየ2 ሳምንቱ 1 ጊዜ የፒኤች ሪሴት አድርጊ። ዘዴው በጣም ቀላልና ርካሽ ነው። 2 የኩባያ ማንኪያ አፕል ሳይደር ቪኒጋር ከ1 ኩባያ ውሃ ጋር ቀላቂ። ጸጉርሽን በሳሙና ታጥበሽ ከጨረሽ በኋላ ድብልቁን በጸጉርሽ ቆዳ ላይ አፍስሺውና ለጥቂት ደቂቃዎች ማሳጅ አድርጊው። አይዞሽ አትጨነቂ። የቪኒጋሩ ሽታ ጸጉርሽ ሲደርቅ ሙሉ ለሙሉ ይጠፋል። ውጤቱ ግን የሚገርም ነው። የጸጉርሽ ቆዳ ጤናማ ይሆናል። ጸጉርሽም ለረጅም ጊዜ ሳይቀባና ሳይሸት ቆንጆ ነው ይቆያል። ንግስቴ፣ እስካሁን ካየናቸው ዘዴዎች ውስጥ አንዱን እንኳን አዲስ ሆኖ ካገኘሽው ይሄ ቪዲዮ ለብዙ ሴቶች እንዲደርስ ያችን የላይክ ምልክት አሁኑን ተጫኛት። ያንቺ ላይክ ለኔ ትልቅ ማበረታቻ ይሆነኛል። ሚስጥር 3 ከጥርስሽ ባሻገር ለድድሽ ትኩረት ስጪ። ጥርስሽን በደንብ ስለቦረሽ ብቻ አፍሽ ሙሉ በሙሉ የጸዳ ይመስልሻል? እውነታው ግን አብዛኛው መጥፎ ሽታ የሚያመጡ ባክቴሪያዎች የሚደበቁት በድድሽ ስርና ጥርሶችሽ መሃል ብሩሽ በማይደርስበት ቦታ ነው። ጥርስሽን ብቻ መቦረሽ ግማሹን ስራ ብቻ እንደመስራት ነው። ይህን ለማስተካከል አንድ ወሳኝ ሚስጥር ልንገርሽ። የውሃ ፍሎሰርሽን ስትጠቀሚ ቀዝቃዛ ውሃ ሳይሆን ለብ ያለ ውሃ ተጠቀሚ። ለብ ያለ ውሃ በጥርሶችሽ መሃል ያለውን የቆሸሸ ቅባትና ባክቴሪያ በቀላሉ ለማሟሟት ይረዳል። እንዲሁም ስሜታዊ ለሆኑ ድዶች በጣም ምቹ ነው። የድድሽን መስመር ተከትለሽ በሙቀ ውሃ ስታጸጂው ተሸሽገው የነበሩ ምግቦችና ባክቴሪያዎች ተጠራርገው ይወጣሉ። ይሄንን ካደረግሽ በኋላ ጥርስሽን ቦርሺ። ልዩነቱን ወዲያውኑ ታውቂዋለሽ። አፍሽ ከመቼውም ጊዜ በላይ ንጹህ ይሆናል። ትንፋሽሽም ቀኑ ሙሉ የታደሰ ሆኖ ይቆያል። እስኪ ራስሽን ጠይቂ። እንዲህ አይነት ማንም የማይነግርሽን የንጽህናና የውበት ሚስጥሮች በየሳምንቱ ማግኘት አትፈልጊም? ያችን ሴት የመሆን ጉዞሽን አብረን እንድንቀጥል ታች ያለውን የሰብስክራይብ ምልክት ተጭነሽ የቤተሰባችን አባል ሁኚ። የደውል ምልክቷንም ተጫኛል። ምክንያቱም የሚቀጥለው ቪዲዮ ከዚህ ይበልጥ ህይወትሽን የሚቀይር ነው። ሚስጥር 4 እጆችሽ ከፊትሽ ጋር ይጣጣሙ። አንድ ጥያቄ ልጠይቅሽ። እጆችሽ የፊትሽን ያህል ትኩረት ያገኛሉ ወይስ ፊትሽ ላይ መስታወት የሚመስል ቆዳ ኖሮሽ እጅሽ ግን የደረቁና የዛሉ ናቸው? ብዙዎቻችን እጆቻችን ስለ እድሜያችን፣ ስለ ጤናችንና ስለ ንጽህናችን ምን ያህል መረጃ እንደሚሰጡ እንረሳለን። እጆችሽ ቀኑን ሙሉ ለተለያዩ ነገሮች ስለሚጋለጡ ከፊትሽ ይልቅ ቶሎ የመጎዳት እድል አላቸው። ስለዚህ በየቀኑ ሎሽን ብቻ መቀባት በቂ አይደለም። ለሚገርም ለውጥ ይህንን የኦቨርናይት ዘዴ ተጠቀሚ። ደረጃ 1 ወፍራም የእጅ ክሬም። ቀጭን ሎሽን ሳይሆን እንደ ሺያ በተር ወይም ግሊሰሪን ያሉ ንጥረ ነገሮችን የያዘ ወፍራም ክሬም ምረጪ። ይህ ክሬም በቆዳሹ ዘልቆ በመግባት የተጎዳውን የቆዳ ክፍል ይጠግነዋል። ደረጃ 2 በጥንቃቄ ማሳጅ። ክሬሙን ስትቀቢ ዝም ብለሽ አትለቅለቂው። በጣቶችሽ መሃል፣ በጥፍሮችሽ ዙሪያ እና በእጅሽ አንጓ ላይ በደንብ አዳርሰሽ ማሳጅ አድርጊ። ደረጃ
ደረጃ 3 ሚስጥራዊ ጓንት። ይህ ነው ትልቁ ለውጥ። ክሬሙን ተቀብተሽ እንደጨረሽ የሚተነፍስ ለስላሳ የጥጥ ጓንት አጥልቂና ተኚ። ጓንቱ ሙቀቱን በመፍጠር ክሬም ወደ ቆዳሽ ውስጥ በጥልቀት እንዲገባ ያደርገዋል። በሳምንት 2 ጊዜ ይህንን ካደረግሽ ጠዋት ስትነሺ እጆችሽ ከመቼውም ጊዜ በላይ ለስላሳና ውብ ሆነው ታገኛቸዋለሽ። ሚስጥር 5 የሰውነትሽን እርጥበት በዘይት ቆልፊ። ምናልባት ሻወር ወስደሽ ሎሽን ተቀብተሽ ገና ከሰዓት ሳይሆን ቆዳሽ እንደ ሰሃራ በረሃ ሲደርቅ ታውቂያለሽ። በተለይ ክርንሽ ላይ ያለው ድርቀት የሚረብሽ ከሆነ ትልቁን የውበት ህግ እየጥሽ ነው ማለት ነው። ይህ ዘዴ ዘ ኦይል ስሊክ ፊኒሽ ይባላል። ውጤቱ ደግሞ ቆዳሽ እንደ ግሌዝድ ዶናት እንዲያንጸባርቅና ሽቶሽ ቀኑን ሙሉ አብሮሽ እንዲቆይ ማድረግ ነው። ከሻወር እንደወጣሽ ቆዳሽን በፎጣ ለማድረቅ አትቸኩይ። እንዲያውም ፎጣሽን እንደ መርዛማ ነገር ይው። ቆዳሽ ገና እርጥብና የሞቀ ውሃ እንፋሎት እንዳለው ቦዲ ኦይልሽን ተቀቢ። ቦዲ ኦይሉ ውሃውን በቆዳው ውስጥ ይቆልፈዋል። ቦዲ ኦይሉን እንደተቀባሽ መደበኛ ሎሽንሽን በላዩ ላይ ደርቢ። ይህ ድርብ እርጥብ ቆዳሽ ከመቼውም በላይ ለስላሳና አንጸባራቂ እንዲሆን ያደርገዋል። በተጨማሪ ሽቶሽን የምትረጪው በዚህ ሰዓት ከሆነ ሽቶ ከቆዳሽ ጋር ተጣብቆ ስለሚቀር እስከ ማታ ድረስ ሽቶ አይጠፋም። እነዚህን 5 ዘዴዎች ከተገበርሽ በኋላ ወደ ንጹህ ሰው ብቻ ሳይሆን ወደ ፍጹምና ውብ ሴት ወይም ኢማኩሌት ጋር ልትቀየሪያለሽ። አሁን እነዚህን 5 ሚስጥሮች ያውቀሻል። ከነዚህ ውስጥ የትኛውን ዘዴ ዛሬውኑ መሞከር ትፈልጊያለሽ? ወይም ደግሞ አንቺ የምትጠቀሚው ሌላ ሚስጥራዊ ዘዴ ካለ ኮመንት ላይ ንገሪ። እስከ መጨረሻው አብረሽኝ ስለቆየሽ አመሰግናለሁ። ይህ ቪዲዮ ጠቃሚ ሆኖ ካገኘሽው ያችን የላይክ ምልክት በመጫን ለጓደኞችሽም አጋሪው። እንዲህ አይነት የውበትና የንጽህና ይዘቶች እንዳያመልጡሽ ደግሞ ሰብስክራይብ ማድረጊያውን አሁኑ ተጫኙ። ራስሽን ይበልጥ መቀየር ከፈለግሽ ከዚህ ጋር የምታየውን ቪዲዮ አሁኑ ተመልከቺ። በራስ መተማመንሽን ወደ ቀጣዩ ደረጃ ይወስደዋል። እስከሚቀጥለው ቪዲዮ ራስሽን በመንከባከብ ያቺ የምታለሚያትን ሴት ሆነሽ ጠብቂ። ቻው።